ለንደን ውስጥ ከሆናችሁና ለግዠሪ በጣም የምትወዱ ከሆነ ይሄንን ሆቴል ሳታዩት፣ ሳትሞክሩት፣ ሳታርፉበት በፍጹም እንዳትመለሱ። እስከዛ እኔ ላሳያችሁ ምን እንደሚመስል ውስጡ። ልክ እንደገባን የመጀመሪያው ነገር ያጋጠመን ይህ ኮፊ ስቴሽን እና ባር ነው። በተለያየ አይነት መጠጥ የተሞላ እንዲሁም ደግሞ ስናክ ይሻለኛል ካላችሁ የራሳቸው የሆነ ኮሌክሽን አላቸው። የሚቀጥለው ክፍል ደግሞ ሊቪንግ ኤሪያ ነው ወይም ደግሞ ማረፊያው። ክላሲክ እና ኤሌጋንት የሆነ በጣም ካልም የተረጋጋ፣ በተለይ ማረፍ ከፈለጋችሁ ወይ ደግሞ የሆነ ስራ መስራት ከፈለጋችሁ የራሱ የሆነ ኮርነር አለው ፎከስ አድርጋችሁ መስራት እንድትችሉ ማለት ነው። የሚቀጥለው ሩም ደግሞ ቤድሩሙ ነው። በጣም ሰፊ፣ አልጋው ደግሞ በጣም የሚመች፣ በተለይ ከልጅ ጋር ከሆናችሁ ወይ ደግሞ ከቤተሰብ ጋር ከሆናችሁ እንደዚህ አይነት ሰፊ ሩም መኖሩ በጣም አሪፍ ነው ብዬ ነው የማስበው። ሆቴሉ ዶርቸስተር ይባላል። በመሀል ለንደን ላይ ወይም ደግሞ ሴንትራል ለንደን ፓርክ ሌን የሚባለው አካባቢ ነው ያለው። ቀጥሎ የምናየው ክፍል ደግሞ ድሬሲንግ ኤሪያ ነው። እዚህ ጋር ሁሉን አይነት የሚያስፈልጋችሁ ኤሴንሻልስ፣ ለምሳሌ የፀጉር ማድረቂያ፣ ብራችሁን ቁልፍ አድርጋችሁ የምታስቀምጡበት ሴፍ፣ ወይም ደግሞ ሜካፕ የምትወዱ ከሆነ እዚህ ጋር ቁጭ ብላችሁ ሜካፓችሁን ለማድረግ የሚመች ድሬሲንግ ቴብል አለ እና ኖርማሊ እኔ ሆቴል ቡክ ሳደርግ የመጀመሪያው ነገር የማየው ነገር ቢኖር ባቭሩሙ ነው ወይም ደግሞ መታጠቢያው። አትሊስት የሆነ ቆንጆ መሆን መቻል አለበት። የፈለገ ሆቴሉ የሚያምር ለግዠሪ ቢሆንም መታጠቢያው ካላማረ ቡክ ላላደርገው እችላለሁ ማለት ነው። ይህንን ባቭሩም በጣም ወድጀዋለሁ። I will rate it 8 out of 10 ምክንያቱም በጣም ሰፊ ነው። ልጅ ላለው ሰው ወይም ደግሞ ከቤተሰብ ጋር ለመጣ ሰው ይመቻል እና ደግሞ የጎልድ እና ሲልቨር ፊኒሽንጉን በጣም ወድጀዋለሁ። እንዲሁም ቆሞ ለመታጠብ የሚመች እና ባኞ የራሱ ሰፓሬት ባኞም ስላለው በጣም አሪፍ ነው ብዬ አስባለሁ። በሚቀጥለው ጠዋት ቁርሳቸውንም ሞክረነዋል። በጣም አሪፍ ነው። ለእኔ ያዘዝኩት ፉል ኢንግሊሽ ብሬክፋስት ቬጋን ነው። ቬጋን ለሆናችሁ የቬጋን ኦፕሽን አላቸው። እንዲሁም ደግሞ ለልጆቻችሁ ምርጥ የሆነ ኪድስ ሜኑ አላቸው እና ከስተመር ሰርቪሳቸው በጣም ጥሩ ነው። ይህንን ይመስላል ቆይታችን። ይህን አይታችሁ 3000 ፓውንድ ይገባዋል ወይ የሚለውን አሳውቁኝ። እንዲሁም ሌላ ሆቴል ሪቪው እንድሰራላችሁ የምትፈልጉት ካለ አሳውቁኝ ኮመንት ላይ። ቻው